ብዙዎቻችን የለፋንበትን የተንከራተትንበትን የልፋታችንን ዋጋ እንዴት ነው የምናባክነው? በመዝናናት ወይስ ቁም ነገር አዘል የሆኑ ነገሮችን በመጨበጥ? ብቻ ግራ የገባን ስንቶች በየቤቱ አለን። ቤት ቁጠረው እያን ለዚህ ደግሞ መልስ የሚሆን ይህ ቻናል አለ። ስለዚህ ይከታተሉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የነኢማ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ሁላችሁንም ሰላም ብያለሁ። ዛሬ አንዳንድ ነገር ላወራችሁ የመጣሁት ስለ ዩቲዩብ አከፋፈት ወይም ዩቲዩብ እንዴት ነው መጠቀም ያለብን የሚለውን ጉዳይ ይዤላችሁ መጥቻለሁ ማለት ነው። ቪዲዮውን ከመጀመራችሁ በፊት እንደተለመደው ላይክ እና ሰብስክራይብ፣ ሼር፣ ኮሜንት አድርጉልኝ እያልኩኝ እስኪ ዛሬ ባጭሩ የመጣሁበትን ነገር ላስረዳችሁ ፈልጋለሁ ማለት ነው። እዚህ ጋር የምታዩት አንድ ስልክ አለኝ ማለት ነው። ይሄ ስልክ ዩቲዩብ ብዙ ጊዜ እጠቀምበታለሁ፣ አይበታለሁ፣ ዩቲዩብ ሰራበታለሁ፣ ኤዲቲንግ እና እንዲሁም የተለያዩ ነገሮችን እፖስትበታለሁ ማለት ነው። እናንተም እጃችሁ ላይ እንደዛ አይነት የሳምሰንግ ስልኮች ካሉ በተለይ 4G እና 6G ወይም 5G ካሉ ማለት ነው ዩቲዩብ ብትሰሩባቸው በጣም ጥሩ ናቸው። በነገራችን ላይ ግን እንደዛ አይነት ስልኮችን ቢኖራችሁ 4G አሁን ለምሳሌ ይሄ 4G ነው። 4G ቢኖራችሁም 4G ማለት ውስጡ የሚይዘው ምን ያህል ነው ፉል የማይል ስልክ ነው ወይ ያላችሁ። ብዙ ጊዜ ዩቲዩብ ስንጀምር ስልካችን በጣም የወረደ ይሆንና ይሞላብናል። ከዛ በኋላ ሶፍትዌሩን እናጸዳለን፣ ከውስጥ እና አፕዳውን እናደርግለታለን። ያኔ ማለት ውስጡን እናጸዳለታለን ሙሉ ለሙሉ ከክሮም ውስጥ ገብተን ራሱ ብዙ ነገሮች እናጸዳለን። ነገር ግን ውስጡ ሶፍትዌሩ አንዳንዶቹ ወይም ሁሉም በሚባል ደረጃ ሶፍትዌሩ የማጥፋት ችሎታ ማለት ያጠፋል፣ ግን ሶፍትዌሩ ላይ አሁንም ይቀመጣል። የሚገርማችሁ ነገር አሁን ከሁለት ቀን ከሶስት ቀን በፊት እሱ ይሄ ሞልቶብኝ ነበረ። ኦልሬዲ ትናንትና አካባቢ ሞልቶብኝ ነበር። ውስጥ ገብቻ ያጠፋሁኝ፣ ክሮም ውስጥ ገብቻ ያጠፋሁኝ፣ ምንም ጭራሽ ሊጠፋ አልቻለም እና ኤዲቲንግ ማድረግ አልቻልኩም። ለምን ይመስላችኋል? ብዙ ጊዜ የምንፈልጋቸውን ምንም ማንፈልጋቸውን አፕዳውን እናደርጋለን። እንደገና ደግሞ የማንፈልጋቸውን ነገሮች ከስር ከስር አናጠፋም። የተለያዩ ግሩፖችን እንገባበታለን። ሀታ ሎን ቲክቶክ ለራሱ ፎሎ ማድረግ ያለብንን ነገር ስለማናውቅ ዝም ብለን ያገኘነው ብቻ የወደድነውን ላይክ ዛሬ የፖስተውን ቪዲዮ ከወደድነው ላይክ እንኳን ሰተነው አይደለም የምንወጣው፣ ወይም የልብ ቅርጽ ወይም ደግሞ ከታች ኮሜንት ወይም የሆነ ሼር አድርገን አይደለም የምንወጣው፣ ላይክ ደምረነው ፎሎ አድርገነው ነው የምንወጣው ማለት ነው። ያ ነገር ራሱ ስልካችን ጋር እየገባ ነው። የሚገርማችሁ ነገር እስኪ እናንተ ፍሬንድ የምትሉትን ቲክቶክ ላይ ገቡ እናይባቸው። ፍሬንዶቻችሁ ከስር ቁጭ ብለዋል ማለት ነው። ቴሌግራም ላይ ይኖራል፣ ዋትስአፕ፣ ኢሞ እና የተለያዩ እነዚህ ሶሻል ሚዲያዎችን ተጠቀሙ ከሆነ ስልካችሁ ቶሎ ይሞላና ዩቲዩብ ቻናላችሁን የመስራት አቅማችሁ ይሞታል ማለት ነው። ዩቲዩብ ስትጀምሩ መጀመሪያ የተስተካከለ ስልክ፣ ጥሩ ኤዲቲንግ የሚያደርግ ስልክ ሊኖራችሁ ይገባል። ቪዲዮ ስትቀርጹ፣ ቪዲዮ ስትፖስቱ ኦልሬዲ እንደዚህ እንኳን ቪዲዮ ስትሰሩ አሁን ለምሳሌ ይሄን የሚጠቀምበት አሁን ቪዲዮ የምሰራበት ስልክ 5G ነው፣ ግን ያን ያህል አይደለም ፓወሩ። እንደምታዩት ያኔ ጽድት ያለ ቪዲዮ አይደለም እየቀረጸልኝ ያለው እና የምትጠቀሙ ሰልፍ ስቲክ ራሱ በጣም ይወስነዋል። ሰልፍ ስቲካችሁ ምን አይነት ነው? ሌዱን ያበራላችሁ። ከሰልፍ ስቲክስ ውጭ ሌላ ቪዲዮ የሚቀርጻችሁ ሰው ሲኖር እንዴት ነው ካሜራችሁ ወይም ካሜራማናችሁ ምን አይነት ነው የሚለው እነሱ ነገሮች በጣም ልታውቁ ይገባችኋል። በጣም የሚገርማችሁ ነገር ተምብሌን በጣም አስፈላጊ ነው። ስለ ተምብሌን ወደፊት ሰራላችኋለሁ። ተምብሌን በጣም አስፈላጊ ከሚባሉ ወይም ሰዎችን አትራክት አድርጎ ሊያቀዩላችሁ የሚችል ወይም ከእናንተ ቪዲዮ ሊያዩ የሚችል መስራት አለባችሁ። ወይም ጥያቄ ምልክት ለምሳሌ 5 ነገሮች ማወቅ አለባችሁ አንድ ተምብሌን ለመስራት ስትፈልጉ ማለት ነው። ተምብሌናችሁ መጀመሪያ ላይ ግልጽና ለሰውየው የሚታይ ወይም ንጹህ ክሊር የሆነ ተምብሌን መስራት አለባችሁ። ሁለተኛ ደግሞ ቪዲዮ ስትቀርጹ በጣም አትራክት የሚያደርግ ሰው ሊስብ የሚችል ከሌሎች ዩቲዩብ ቻናሎች ጋር ተወዳድሮ ወይም የሌሎች ዩቲዩብ ቻናሎች ጋር እኩል የሚሆን ብትሰሩ በጣም አሪፍ ነው። ለምን የመጀመሪያ ላይ ኮንቴንት ክሬተር ስትሆኑ ወይም መጀመሪያ ላይ እናንተ ወደ ዩቲዩበር ስትመጡ የመጀመሪያ ዩቲዩብ ቻናላችሁ የምትፖስቱት ነገር በጣም ሰውን የሚማርክ ከሆነ ያ ሰውዬ ሰብስክራይብ አድርጓችሁ ፎሎ አድርጓችሁ እንዲሁም ደግሞ ለሚወዳቸውና ለሚያነቃችሁ ቤተሰቦቹ ሼር አድርጎላችሁ ይውጣል ማለት ነው። ያ ሰውዬ እንደዛ አደረጋችሁ ማለት ነው በዋና አካውንት ነው የሚደምራችሁ። ስለዚህ ሌሎቹ እንደ በዋና አካውንት እንዲደምሯችሁ ካደረገ በኋላ ሌሎቹ ሼር እያደረገ በጣም ደግሞ ጥሩና ተወዳጅ የሆነ ዩቲዩብ ቻናል ካላችሁ ደግሞ ራሱ ዩቲዩብ ቻናል ይሸርትላችኋል። ዩቲዩብ ቻናል ደግሞ ሸረተላችሁ ማለት ሰው ከሚሸርትላችሁ ዩቲዩብ ቻናል ይሸርት
ቢሆንላችሁ ይሻላል። ሰው ከሸረተላችሁ ለአንድ ሰው ብቻ ነው። ዩቲዩብ ቻናል ደግሞ ከሸረተላችሁ በጣም ለብዙ ሰው ለሚሆን እንዲሁም ደግሞ መሸረቱን አያቆሙም ማለት ነው። ያ ደግሞ ምንድነው የቪዲዮ ጥራታችሁ ነው የሚወስነው። ቪዲዮ ስትሰሩ መጀመሪያ ስትሰሩ የሰዎችን ነገሮች አትጫኑ። የሰዎችን ነገሮች ደግሞ ከኮፒራይት ነፃ ላይ ያደርጓችሁ ይችላሉ ማለት ነው። ብትችሉ 2 እና ከዛ በላይ ዩቲዩብ ቻናል ሊኖራችሁ ጥሩ ነው እና የምመክራችሁ እንደዛ ነው። ከሰራችሁ አይቀር ያኔ ጽድት ያለ ነገር ሰርታችሁ ለክፍያ መውጣታችን ካልቀረ ማለት ነው። እንደዛ ነው የምመክራችሁ። ሁለተኛ ደግሞ ዩቲዩብ ስትከፍቱ ኖርማል ፒን ኮድ ፓስዋርዱን እና ኢሜይሉን መያዝ አለባችሁ። ብዙ ልጆች በጣም የሚምታታባችሁ ምንድነው ፓስዋርድ ስትባሉ ወይም ኢሜይል ስትባሉ የጉግል ኢሜይላችሁ ወይም የጂሜል ኢሜይላችሁ እና የዩቲዩብ ኢሜይላችሁ ይለያያል። ብዙ ጊዜ የጂሜል ኢሜይላችሁን እና የዩቲዩብ ኢሜይላችሁን አንድ ላይ ስለምታደርጉ ሰው ሲጠይቃችሁ ሁለቱንም አጋጭታችሁ ትሰጣላችሁ ማለት ነው። ወይም አንዳንዴ ሞኔታይዝ ለመሆን ስትፈልጉ ጂሜላችሁን ወይም የዩቲዩብ ኢሜይልና ፓስዋርዳችሁ ስትባሉ ግራ የምትጋቡ ልጆች አላችሁ ማለት ነው። እሱን ደግሞ በሌላ ቪዲዮ እመጣላችኋለሁ። ጂሜል ማለት መጀመሪያ እናንተ ዩቲዩብ ከመክፈታችሁ በፊት ጂሜል ሊኖራችሁ ወይም የጉግል ኢሜይል ሊኖራችሁ ይገባል ማለት ነው። የተለያዩ አፕሊኬሽኖችን የምናወርደው ወይም የተለያዩ ከፕላይ ስቶሮች የምናወርደው ጂሜል ወይም ኢሜይል ሲኖረን ነው ማለት ነው። በኢሜይላችን እናወርዳለን። ጂሜል የሚጠቅማችሁ ሌላ ምንድነው? ዩቲዩብ ስቱዲዮ የተለያዩ ነገሮችን እንዲሁም ደግሞ ዩቲዩብ ቻናል ካላችሁ በጎግል ለመፖሰት ስትፈልጉ ጂሜል ይኖራችኋል ማለት ነው። በዛ በጂሜላችሁ መሰረት በፕሮፋይላችሁ መሰረት ገብታችሁ ዩቲዩብ ስቱዲዮ ውስጥ የምትፈልጉትን ቪዲዮ መፖሰት ትችላላችሁ። የቪዲዮ አፖሳሰትም ወደፊት እመጣበታለሁ። በነገራችን ላይ ይሄ ቻናል የሚኖረው ስለ ዩቲዩብ እና ስለ ዩቲዩብ ብቻ ነው። ምንም አይነት ነገር አይጨምርም። ስለ ዩቲዩብ መረጃ ይሰጣችኋል ማለት ነው። ስለ ዩቲዩብ መረጃ እንዲሁም ደግሞ ስለተለያዩ አረብ ሀገር ያሉ እህቶቻችን እንዴት አድርገን ማጠንከርና ማበርታት አለብን፣ ዩቲዩብ ቻናል ከፍተው ቢሰሩ በምን ይጠቀማሉ፣ ገንዘብስ እንዴት ነው ሊያገኙ የሚችሉት፣ ሶሻል ሚዲያዎችን በምን ሁኔታ ነው ማሳለፍ ያለባቸው የሚሉትን የሚያብራራ ቻናል ነው። ስለዚህ ወደፊት ለእናንተ ስለሚጠቅማችሁ እናንተም ላይክ፣ ሰብስክራይብ አድርጋችሁ እንዲሁም ደግሞ ለወዳጅ ዘመዶቻችሁ እንዴት ዩቲዩብ እንደሚከፍቱ ስለምናብራራ በደንብ ትከታተሉታላችሁ ብዬ ተስፋ አደርጋለሁ ማለት ነው። ወደ ጉዳይ ስገባ ዩቲዩብ ቻናል ከከፈታችሁ በኋላ መጀመሪያ አይዲያችሁ እናንተ ሊኖራችሁ ይገባል። ለምሳሌ እኔ አሁን እናንተ ጋር መጥቼ የተናገርኩት ነገር አለ። ዩቲዩብ ቻናል ስከፍት እኔ የከፈትኩበት ምክንያት ስለ ዩቲዩብ መረጃ ልሰጥበት ነው ብያለሁ። ስለ ዩቲዩብ መረጃ ልሰጥበት ነው ብያለሁ። እናንተ ደግሞ ስትከፍቱ ስለ ምግብ ስራ ነው ወይ የምትሰሩት ወይም ስለ ልብስ ስፌት ነው ወይ የምትሰሩት ወይም ደግሞ ለሌሎች ለምሳሌ ኦርደር ማድረስ ነው ወይ ለምሳሌ እቃ ገዝታችሁ ቤቱ ድረስ ወይም የዴሊቨሪ ነው ወይ የምትጠቀሙት ወይስ ስለ መኪና ነው ወይ የምታወሩት ወይስ ስለ ሂና ስራ ነው ወይ የምታወሩት? የተለያዩ ኮንቴንት ክሬቶች ወይም እናንተ የምትፈጧችሁ ለእናንተ የሚስማማችሁን መርጣችሁ መጀመሪያ መግባት አለባችሁ። አንዳንድ ሰው እኮ ዩቲዩብ ሆኖ እንኳን ዩቲዩበር ሆኖ ወይም እናንተ ዩቲዩበር ሌላ ዩቲዩበር ስታገኙ ቆይ አንተ ዩቲዩብ ስትከፍት ምን ለመስራት አስበህ ነው የከፈትከው? የመጀመሪያ ጥያቄ ነው። አንድ ሰው እኔ እኮ ዩቲዩበር ነኝ፣ አንተም ዩቲዩበር ነህ ብለህ ስትተዋወቁት አዎ ዩቲዩበር ነኝ፣ ግን አንተ የምትሰራው ኮንቴንት ምን አይነት ነው? ምን አይነት ነው የመረጥከው? መጀመሪያ ዩቲዩብ ቻናል ስትከፍት ኮንቴንት ነበረ ወይ ዝም ብለህ ነው የከፈትከው የሚል ጥያቄ ያመጣላችኋል። ያኔ በራሳችሁ ተማምናችሁ ወይም በኮንፊደንስ የምትናገሩት ስለከፈታችሁት ዩቲዩብ ቻናል ስታውቁ ነው። ካላወቃችሁ አትነግሩትም። አይ እኔ ማንኛውም ሰው ሲከፍት ከፈትኩ ነው የምትሉት እና ኮንቴንት ራይተር ከሌለ ለምን ከፈትክ እንዲህ ምን ልሰራበት ነው ወደፊት የሚለውን ጥያቄ ያመጣባችኋል። በተለይ ዩቲዩብ ቻናል ስትከፍቱ ከእናንተ ስራ ጋር የተገናኘና የተያያዘ ቢሆን ደግሞ በጣም ኢዚ ያደርግላችኋል። ምክንያቱም እናንተ በቀን በቀን የምትሰሩትን ስራ ለሚዲያ ይመጥናል፣ ሌሎችን ያስተምራል ብላችሁ ያስባችሁትን ወደ ሚዲያ ሸር ታረጉታላችሁ ማለት ነው። ስለ ምግብ ስራ ከሆነ የምትሰሩት እናንተ ምግብ የምትሰሩ ከሆነ 5 ደቂቃ ወይም 10 ደቂቃ እንደዚህ ቪዲዮ ትሰራላችሁ ማለት ነው። ከዛ በኋላ በረፍት ሰዓታችሁ ሊሆን ይችላል፣ ከእንቅልፍ ሰዓታችሁም ተሻምታችሁ ሊሆን ይችላል። በተለያዩ ኤዲቲንግ ማድረጊያ አፖች ኤዲት አድርጋችሁ ትፖስታላችሁ ማለት ነው። ኤዲቲንግ ማድረጊያ ብዙ አፖች አሉ፣ እነሱንም ይዤላችሁ እመጣለሁ ማለት ነው። ኤዲቲንግ እንደዚህ ዝም ብሎ ኤዲቲንግ አይደለም የምነግራችሁ ነገር። ኤዲቲንግ ትንሽ ከሌሎቹ ላይቭ ከመግባትም ትንሽ ጠጠር ያለ ስራ ብዬ የማስበው ኤዲቲንግ ነው። ምክንያቱም ከለር ትመርጣላችሁ፣ የሚቆረጡ ነገሮችን ትቆራርጣላችሁ፣ መግባት ያለበትን ድምፅ አስገባላችሁ፣ ስቲከሮች መጠቀም ካለባችሁ ትጠቀማላችሁ፣ የተለያዩ ኤፌክቶች ማድረግ ካለባችሁ ታደርጋላችሁ እና ኤዲቲንግ ትንሽ ጠጠር ያለ ማለት ነው። ስለዚህ ኤዲቲንግ ደግሞ ራሱ ማወቁ ለእናንተ በጣም ጥሩ ነው።
ሌሎችን ከመጠየቅ ወይም ሌሎችን ከንትን ከማለት በዚህ በምታዩት ስልክ ብቻ ሁለተኛ ስልክ ካላችሁ በዚህ በምታዩት ስልክ ብቻ የራሳችሁን ዩቲዩብ ቻናል ከፍታችሁ እንዲሁም ደግሞ ሌሎች ኪዳችሁ እኛ እናስተምራለን ይሄን ያህል ብር ክፈሉ የሚሉ ዩቲዩብ ቻናሎች በጣም ብዙዎች አሉ። ለነሱ ከምትከፍሉ ውዶች እዚኛ መዳን ቤት ቁጭ ብለን ስናመጣ በነፃ እናመጣን ብር ለፍተን ተንከራተን ነው የምናመጣው። በዚህ ባለው ስልካችሁ ብቻ ራሳችሁ ኤዲቲንግ መማር ትችላላችሁ። በአንዱ ስልካችሁ እያያችሁ በአንዱ ስልካችሁ ኤዲቲንግ መስራት ትችላላችሁ። ስለዚህ የምን ኤዲቲንግ መማር ነው የምን ማስተማር ነው። ስለዚህ በራሳችሁ ጥራችሁ ለፍታችሁ ግራችሁ የምታገኙት የላባችሁ ውጤት ይጣፍጣል ማለት ነው። ለዛሬ ይዤላችሁ የመጣሁት ይህን ይመስል ነበር። በሚቀጥለው ቪዲዮ እስከምንገናኝ ቸርን ሰንብት እያልኩኝ ላይክ እና ሼር እንዲሁም ሰብስክራይብ ማድረጋችሁን አትርሱ እያልኩኝ ለዛሬ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።